ጤና ይስጥልን ውድ የኬቢ ግሎባል ኢንፎ ቤተሰቦች፣ ዛሬ መጋቢት 10 ቀን 2018 ዓ.ም በሀገር ውስጥና በዓለም አቀፍ ደረጃ የተከሰቱ ትኩስና አነጋጋሪ መረጃዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። አዲስ አበባ ከተማ ባለፉት 6 ወራት ብቻ 5805 ፍቺዎች ተመዝግበዋል። ይህም ካለፈው ዓመት ጋር ሲነጻጸር የ50 በመቶ ጭማሪ አሳይቷል። ባለሙያዎች ጉዳዩ የሀገር ደህንነት ስጋት ነው በማለት ለሴቶችና ማህበራዊ ጉዳይ ሚኒስቴር አቤቱታ አቅርበዋል። ወደ አሜሪካ ለመጓዝ $15000 ማስያዝ ግድ ሊሆን ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያን ጨምሮ በ50 ሀገራት ዜጎች ላይ አዲስ የቪዛ መመሪያ አውጥቷል። ለንግድና ለጉብኝት ቪዛ አመልካቾች $15000 ማስያዝ ይኖርባቸዋል። ተጓዦች ቆይታቸውን አጠናቀው ሲመለሱ ያስያዙት ገንዘብ ተመላሽ ይደረግላቸዋል። መመሪያው ከመጋቢት 24 ጀምሮ ተግባራዊ ይሆናል ተብሏል። የኢራን የደህንነት ሚኒስትር እስማኤል ካቲብ በእስራኤል የአየር ድብደባ መገደላቸው ተረጋግጧል። ኢራንም ለከፍተኛ አመራሮቿ ግድያ ምላሽ ለመስጠት በቴል አቪቭና ሌሎችም ከተሞች ላይ ከ100 በላይ ሚሳኤሎችን ተኩሳለች። በጥቃቱ 192 እስራኤላውያን የቆሰሉ ሲሆን አሜሪካ በበኩሏ በኢራን የሚሳኤል ስፍራዎች ላይ ምድር ሰርሳሪ የሆኑ ቦምቦች ተጠቅማ ጥቃት ሰንዝራለች። ፕሬዝዳንት ዶናልድ ትራምፕ ኢራን በኳታር የነዳጅ ተቋማት ላይ የምታደርገውን ጥቃት ካላቆመች አሜሪካ የኢራን ግዙፍ የጋዝ ማውጫ በከፍተኛ ኃይል እንደምትመታ አስጠንቅቀዋል። በዚህ ውጥረት ምክንያት የዓለም የነዳጅ ዋጋ በከፍተኛ ሁኔታ ንሯል። የአሜሪካ ብሔራዊ የስለላ ዳይሬክተር ቱልሲ ጋባርድ የኢራን አገዛዝ መዋቅር በከፍተኛ ሁኔታ ቢዳከምም ገና አልፈረሰም ሲሉ ለኮንግረስ አባላት ገልጸዋል። በሆርሙዝ ሰርጥ ላይ ያለው የንግድ መስመር ስጋት ላይ መሆኑንም ጠቁመዋል።